ሊቨርፑል በዓለም እግር ኳስ ከፍተኛ ስም ነው። በክሎፕ መሪነት ተስፋ የተሞላ ዘመን ነበር። ነገር ግን አሁን አዲስ መሪ አርነ ስሎት በአዲስ አቅጣጫ እየተመራ ነው። እኛ ዛሬ የምንመለከተው ክሎፕ የፍጥነት ጫና እንቅስቃሴ ከስሎት ትዕግስታዊ ጨዋታ ጋር እንዴት ይለያያል። ክሎፕ ኳስ ሲቀማ በፍጥነት ከተቃራኒ ቡድን ኳስ መቀማት ይፈልጋል። በ2-3 ደቂቃ ውስጥም ኳስን መልሶ ማግኘት ይፈልጋል። ክሎፕ ከፍተኛ ኃይል ያላቸው ተቃራኒ ክለብ አስጨንቆ ኳስን መቀበል የሚችሉ ተጫዋቾችን ይፈልጋል። ለምሳሌ ኤንደርሰን እና ሚለር የክሎፕ ተመራጭ ተጫዋቾች ነበሩ። አርነ ስሎት ፖዚሽናል ፕሌይ ስሎት ፍሬኖድ ታሪክ በእርሱ ስር ክለብ በኔዘርላንድ ሊግ አሸናፊ ሆነ። አብዛኛውን ጊዜ 4-2-3-1 ይጠቀማል። ነገር ግን ተለዋዋጭ አቀማመጥ ይታይበት ነበር። በፓስ ቁጥጥር ላይ ያተኩራል። ስሎት ከተጫዋቾች የሚፈልገው በቴክኒክ ማለትም እርሱ በሚሰጣቸው ቦታ ላይ ብርቱ መሆን ነው። በቦታው እጅግ በጣም ተፋላሚና ቦታውን የሚያስከብር ተጫዋች ይፈልጋል። ለምሳሌ ማካሊስተርና ሶቦዝ ላይ የሱ ተመራጩ ተጫዋቾች ናቸው። ለምሳሌ እነሱን ብቻ ጠራናቸው እንጂ በሊቨርፑል ቤት ብዙ ለቦታቸው የሚታገሉ ጀግና ተጫዋቾች አሉ። ስሎት ተቃራኒ ቡድንን በኳስ ቁጥጥርና በፓሲንግ ጨዋታ ማሸነፍ ይፈልጋል። ክሎፕና አርነ ስሎት ታክቲካዊ ልዩነት እንመልከት። ክሎፕ ፍጥነትና ኃይል ያለው ጨዋታ ማጫወት ልጆቹን ይፈልጋል። ስሎት ትዕግስትና ኳስ ቁጥጥር ያለው ጨዋታ መጫወት ይፈልጋል። ክሎፕ ግፊትና ከፍተኛ ፕሬሲንግ ይጠቀማል። ስሎት ዞናዊ ፕሬሲንግ ይጠቀማል። ዞናዊ ፕሬሲንግ ማለት ተጫዋቾቹ ተቃራኒ ቡድንን መከላከል ሳይሆን ተቃራኒ ቡድንን ስተጠብቆ ማጥቃት ማለት ነው። አርነ ስሎት ይህን ሲስተም ፊነሮድ እየተጠቀሙ ነበር። አሁንም ሊቨርፑል እየተጠቀሙ ነው። ክሎፕ አብዛኛውን ጊዜ 4-3-3 ፎርሜሽን ነው የሚጠቀመው። ሳላ፣ ፈርሚኒዮ፣ ማኔ፣ ሄንደርሰን፣ ፋቢኒዮ፣ ቲያጎ፣ አሌክስ ሮበርትሰን እና ሁለት ሴንተር ባክ ይጠቀማል። 4-2-3-1ም አንዳንዴ ይጠቀማል። ይሄንን ማስተላለፍ የሚጠቀመው ከባድ ክለብ ጋር ወይም ቶፕ 6 የሚባሉ የእንግሊዝ ፕሪሚየር ሊግ ክለቦች ጋር ሲጫወት ይሄን አስተላለፍ ብዙ ጊዜ ይጠቀማል። ክሎፕ ያስቀመጠውን አስተላለፍ መቀየር ከባድ ነው። ስሎት ግን በተለየ በወጣቶች ላይ የሚመራ ልዩ ዘመን ጊዜ ክሎፕ በፍጥነትና ስሜት የተመሰረተ ዘመን አምጥቷል። ስሎት ግን በቁጥጥርና በትዕግስት የተመሰረተ አዲስ ቡድን እያደረገው ነው። ስሎት ቡድኑን መገንባት ሊቨርፑልን እንደ ክሎፕ ውጤታማ ያደርገዋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ።